ዓለማችን 75% የተሸፈነው በውሃ ሲሆን ቀሪው 25% የተሸፈነው ደግሞ በላንድ ክሩዘር ነው ይባላል። አዎ ይህ ውሸት አይደለም። ምክንያቱም ላለፉት 75 ዓመታት ይህ ተሽከርካሪ ሳራ በረሃን፣ የሂማላያስ ቁልቁለትን፣ የኮንጎ ጫካዎችን፣ የአፋር በረሃን እንዲሁም አንታርክቲካን ጭምር ተሻግሯል። በሀገራችንም በኢትዮጵያ የብዙዎችን ልብ ካሸነፈ ሰነባብቷል። እኛ ሀገርም እንደ ንብረት ወይም እንደ ተራ ተሽከርካሪ ሳይሆን እንደ ቤተሰብ አባልም ነው የሚታየው። ዛሬ በዓለም ላይ የትም ቦታ ብትሄዱ በእርግጠኝነት አንድ ነገር ታገኛላችሁ። ያም ላንድ ክሩዘር ነው። በተለይ ደግሞ ላንድ ክሩዘር 70 ሲሪስ ምናልባት አርጅቶ ቀለሙ ለቆ ምናልባትም ደግሞ 20-30 ዓመት ሞልቶት ሊሆን ይችላል። ነገር ግን አሁንም የሄደ እንጂ ቆሞ አይደለም የምታገኘው። ላለፉት 75 ዓመታት ሙቀትና ቅዝቃዜ ሳያሸንፈው በጤና፣ በሚሊታሪ፣ በኤንጂኦ፣ በማዕድን ብቻ መንግስታዊና መንግስታዊ ባልሆኑ ግዳጆች ላይ በብቃትና በቅልጥፍና ደከመኝ ሰለቸኝ ሳይል ህዝብንና መንግስትን ሲያገለግል የቆየ ልዩ መኪና ነው። በዚህ ቪዲዮ ላንድ ክሩዘር ማን ነው? ምን አይነትስ ሲሪሶች በውስጡ አካቷል? 60 ሲሪስ፣ 70፣ 200፣ 300 ሲሪስ። ከነዚህስ የትኞቹ እስከዛሬ ድረስ ምርታቸው ቀጠለ? የትኞቹስ ናቸው ምርታቸው የቀረው? ምን አይነትስ የተለያየ የቦዲ ስታይል አለው? ለምንስ በሀገራችን በኢትዮጵያ ይህን ያክል ተወዳጅነት አገኘ? ከገጠር እስከ ከተማ፣ ከትንሽ እስከ ትልቅ ሁሉ የሚወደውና የሚመኘው መኪና እንዴት ሊሆን ቻለ የሚለውን እንዲሁም መኪናው የሚተችባቸው ነገሮች ምን እንደሆኑ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። እስቲ አንድ ጊዜ ወደ 1951 ልውሰዳችሁ። ምክንያቱም ይህ ዓመት ኪንግ ኦፍ ኦፍሮድ የተወለደበት ጊዜ ነበር። የቶዮታ ላንድ ክሩዘር ታሪክ በ1951 በኮሪያ ጦርነት ወቅት ነበር የጀመረው። ነገሩ እንዲህ ነው። ሁለተኛው ዓለም ጦርነት በ1945 ካበቃ በኋላ በ1950 የኮሪያ ጦርነት ተጀመረ። ደቡብ ኮሪያም ሰሜን ኮሪያን ወረረች። ከዚያም በኋላ አሜሪካና የተባበሩት መንግስታት ደቡብ ኮሪያን ለመደገፍ ወደ ጦርነቱ ገቡ። ወታደሮችን ለማጓጓዝ፣ መሳሪያዎችን ለማቅረብና አስቸጋሪ ቦታዎችን ለመሻገር ጠንካራ ተሽከርካሪ ተፈልጎ ነበር። በዚህ ፍላጎት መሰረት ቶዮታ በ1951 ቶዮታ ጂፕ ቢጄ የተባለ ጠንካራ 4x4 ተሽከርካሪ ሰራ። ቶዮታ ጂፕ የሚለውን ቅጽል ስም ያገኘበት ምክንያት የአሜሪካውን ጂፕ መኪና ስለሚመስል ነበር። ይህ ተሽከርካሪ ባለ 6 ሲሊንደር ሞተር የተገጠመለት ሲሆን ለታሰበበት ዓላማም ብቁ መሆኑን በጃፓን የሚገኘውን ፉጂ ተራራን እስከ 6ኛ ጣቢያ በመውጣት አስመስክሮ ነበር። በነገራችን ላይ ይህ እስከ ዛሬ ድረስ ሞተር በተገጠመለት ተሽከርካሪ የተያዘ ሪካርድ ነው። ምንም እንኳ ጦርነቱ በ1953 ቢያበቃም ቶዮታ ግን ዛሬ ላንድ ክሩዘር የደረሰበት ደረጃ የታየው ይመስል የቢጄ መኪናን ማምረት ቀጠለ። በ1954 ቶዮታ ስሙ ወደ ላንድ ክሩዘር ቀየረው። በዚህ መልኩ ነበር እንግዲህ ለወታደራዊና ለአስቸጋሪ ሁኔታዎች ተብሎ የተሰራው ተሽከርካሪ በኋላ በዓለም ዙሪያ በበረሃዎች፣ በተራሮች እና በአስቸጋሪ ቦታዎች ሁሉ የማይታማ መኪና መሆን ይቻላል። እስቲ አሁን ደግሞ የላንድ ክሩዘርን የተለያዩ ሲሪሶችን እንመልከት። ቶዮታ ላንድ ክሩዘርን እንደ ሲሪስ ማምረት የጀመረው በ1955 ቢጄ ቶይኒ እና ኤፍጄ ቶይኒ በሚባሉ ሲሪሶች ነበር። ይህንንም ያደረገው በናፍታ ወይም በዲዝል እና በቤንዚን ወይም በፔትሮል ኢንጂን ለማምረት እንዲመቸው ነበር። ቢጄ የናፍታ መኪና ሲሆን ኤፍጄ ደግሞ የቤንዚን መኪና ነበር። ላንድ ክሩዘር ቶይኒ ሲሪስ ከ1955 እስከ 1960 ድረስ ለተከታታይ 5 ዓመታት ነበር የተመረተው። ከዛም በመቀጠል ላንድ ክሩዘር 30 ሲሪስ ነበር የተመረተው። ይህም ደግሞ ለ9 ወራት ብቻ ያህል ነበር። ጀስት እንደ ትራንዚሽን እንዲረዳቸው ነበር ያመረቱት። በመቀጠልም ቶዮታ 40 ሲሪስ የተባለ አዲስ ሲሪስ መስራት ጀመረ። ይህም ሲሪስ የተመረተው ከ1960 እስከ 1984 ለተከታታይ 24 ዓመታት ነበር። ካምፓኒው ቀጠልና በ1967 ላንድ ክሩዘር 50 ሲሪስም ማምረት ጀመረ። ከዚህም ሲሪስ ውስጥ በጣም ታዋቂው የጄ55 ሞዴል ነው። ይህም መኪና በ1960ዎቹ በኤፍጄ ሞዴል $2000 አካባቢ ሲሸጥ የነበረ ሲሆን በአሁኑ ከረንሲ ወደ $22000 ገደማ ማለት ነው። በ1980ዎቹ ካምፓኒው 60 ሲሪስን ያስተዋወቀ ሲሆን ከዚያ በፊት የነበሩ የላንድ ክሩዘር ሲሪሶች ያላቸውን የኦፍሮድ ችሎታ በጠበቀ መልኩ ለቤተሰብ እንዲሆንና እየተስፋፋ የነበረውን የኤስዩቪ ገበያ የበለጠ እንዲስማማም ዲዛይን ተደርጎ ነበር። ይህ ሲሪስ ከ1980 እስከ 1990 ድረስ ለተከታታይ 10 ዓመታት የተመረተ ሲሆን ከ40 ሲሪስ የበለጠ ምቾትና ዘመናዊነትንም የተላበሰ ነበር። ኤሲ፣ ሬር ሂተር እንዲሁም የተሻለ ኢንቴሪየር እና ሌሎችንም ምቹ ፊቸሮችን ይዞ ነበር የመጣው። በነገራችን ላይ በ1981 የላንድ ክሩዘር አጠቃላይ ሽያጭ 1 ሚሊዮን አልፎ ነበር።
በመቀጠልም ካምፓኒ ሁላችንም የምንወደውንና የምናደንቀውን 70 ሲሪስ ማምረት ጀመረ። ይህ 70 ሲሪስ ከ1984 ጀምሮ እስካሁን ድረስ የሚመረት ሲሆን ላለፉት 40 ዓመታትም ምርቱ ያልተቋረጠ ብቸኛው ሲሪስ ነው። በነገራችን ላይ ይህ መኪና መንገድ የሚባል ነገር አይፈራ፣ መንገድ እሱን ይፈራዋል እንጂ። ይህ ሲሪስ በአሁኑ ወቅት በ4 ሞዴሎች የሚመረት ሲሆን ከነዚህም ውስጥ LC76 ወይም በእኛ ሀገር በተለምዶ ማርክ ቱ ተብሎ የሚጠራው መኪና ይህ ነው። ብዙ ጊዜ የመንግስት ባለስልጣናትና ሃየር ኦፊሻልስ የሚጠቀሙት መኪና እንደሆነ ይታወቃል። ይህ የምትመለከቱት ደግሞ LC78 ሲሪስ የሚባለው ሲሆን በእኛ ሀገርም ብዙ ጊዜ እንደ አምቡላንስ የሚጠቀሙት መኪና ነው። ላስት ባት ናት ሊስት የሆነው LC79 የሚባለው ሞዴል ሲሆን ይህም መኪና በሲንግል እና በደብል ጋቢና ይገኛል። አሁን የጠቀስኳቸው እነዚህ ሞዴሎች በሁለት አይነት የኢንጂን አማራጮች ለገበያ የሚቀርቡ ሲሆን ይህም በ1GD 2.8 ሊትር አውቶማቲክ እና በ1HZ 4.2 ሊትር ማኑዋል ኢንጂን ለገበያ የሚቀርቡ ናቸው። እስቲ ቀጥለን ደግሞ 80 ሲሪስን እንመልከት። ይህ መኪና የተመረተው ከ1990 እስከ 1997 ኦልሞስት ለ8 ዓመታት ነበር። ቶዮታ የዚህ መኪና ምርት ያቆመው መኪናው መጥፎ ስለነበር ወይም የማይመች ስለነበር ሳይሆን ሰዎች ይበልጥ ምቹና ነዳጅ ቆጣቢ እንዲሁም ሞር ፓወርፉል የሆነ መኪና በኤስዩቪ ቦዲ ስታይል ይፈልጉ ስለነበር ነው። ይህንንም መኪና የተካው 100 ሲሪስ ነበር። ከ100 ሲሪስም ውስጥ በጣም ታዋቂው 105 የሚባለው ሞዴል ነው። በነገራችን ላይ ቶዮታ ለመጀመሪያ ጊዜ V8 ኢንጂንን በላንድ ክሩዘር ያስተዋወቀው በ100 ሲሪስ ላይ ነበር። ከዛ በፊት V8 ኢንጂን በላንድ ክሩዘር አልነበረም። 100 ሲሪስ ከ1998 እስከ 2007 ለ9 ተከታታይ ዓመታት ነበር የተመረተው። ይህም መኪና ጠንካራና አስተማማኝ የሚባል የነበረ ቢሆንም ነገር ግን አንዳንድ የታወቁ ችግሮች ነበሩበት። ስለዚህም እሱን ለመተካት 200 ሲሪስ በ2007 መመረት የጀመረ ሲሆን ምርቱ ያበቃውም በ2021 ነበር። ቶዮታ ይህን ሲሪስ ሲሰራ ዓላማ ያደረገው የኦፍሮድ ብቃቱ ሳይጠፋ የበለጠ ምቹ፣ ደህንነቱ የተሻለ እንዲሁም ሞር ፓወርፉል እና ዘመናዊ ቴክኖሎጂ ያለው እንዲሆን ነበር። በ4.7 ሊትር V8 በ5.7 ሊትር V8 እና በ4.5 ሊትር V8 ኢንጂን የሚመረት ሲሆን ሀገራችን በጣም የሚታወቀው 4.5 ሊትር ትዊን ቱርቦ ዲዝል V8 ኢንጂን ነው። 200 ሲሪስ ምቾት እና ከፍተኛ የኦፍሮድ ብቃት ስለነበረው በመንግስታት በኤንጂኦዎች እና ረዥም ጉዞ በሚያበዙ ሰዎች በጣም ተወዳጅ ነበር። በኢትዮጵያ ደግሞ በጣም የሚወደድ ሲሆን በተለምዶ V8 ተብሎ የሚጠራው ይህ 200 ሲሪስ የማይተካ የለምና 200 ሲሪስም ከ21 ጀምሮ በ300 ሲሪስ ተተካ። የሚያሳዝነው ግን ይህ 300 ሲሪስ V8 ኢንጂን ሳይሆን የተገጠመለት V6 ኢንጂን ነበር። ነገር ግን ለመልካም ነው። ይህ 300 ሲሪስ 200 ሲሪስን የተካበት ዋና ዓላማ መኪናውን ቀላል ለማድረግ፣ ኃይሉን ለመጨመር፣ የነዳጅ ፍጆታውን ወይም ፊውል ኢፊሸንሲውን ለማሻሻል እና ዘመናዊ ቴክኖሎጂዎችን ለመጨመር ነበር። በዚህ ሲሪስ ውስጥ አዲስ የተጠቀሙት ፍሬም መኪናውን የበለጠ ጠንካራና ቀላል እንዲሆን አድርጎታል። እንዲሁም ዘመናዊ ቴክኖሎጂ ሲስተሞች፣ የተሻለ ደህንነትና የበለጠ ምቾት ተጨምረውበታል። ይህ መኪና በ3.5 ትዊን ቱርቦ ፔትሮል V6 እና 3.3 ሊትር ትዊን ቱርቦ ዲዝል V6 ኢንጂን አማራጮች ለገበያ የቀረበ ሲሆን በጣም የሚገርመው ይህ መኪና በአሜሪካ እና በካናዳ ገበያዎች ላይ ማግኘት አለመቻላችሁ ነው። ነገር ግን ይህንን መኪና ለመተካት ሲባል ሌክሰስ LX 600 በአሜሪካ እና በካናዳ ገበያዎች ላይ ቀርቧል። ያው እንደሚታወቀው የሌክሰስ ኦነር ቶዮታ ነው። የ200 ሲሪስን እና የ300 ሲሪስን ሳይድ ባይ ሳይድ ኮምፓሪዥን እዚህ ጋር ማየት ትችላላችሁ። እስቲ አሁን ደግሞ ላንድ ክሩዘር የሚተችባቸው ነገሮች ምን ምን እንደሆኑ እንመልከት። ምንም እንኳ ቶዮታ ላንድ ክሩዘር በዓለም ላይ በጣም ተወዳጅና ተፈላጊ የሆነ መኪና ቢሆንም ፍጹም የሆነ መኪና ነው ማለት ግን ከባድ ነው። ከሚተችባቸው ነገሮች ውስጥ የመጀመሪያው ከፍተኛ የነዳጅ ፍጆታ ወይም ሃይ ፊውል ኮንሳምፕሽን ነው። ላንድ ክሩዘር ከባድ፣ ኃይለኛና ለኦፍሮድ የተሰራ መኪና በመሆኑ ከብዙ ተመሳሳይ SUV መኪኖች አንጻር ሃይ ፊውል ኮንሳምፕሽን አለው። ብዙ ሰዎችም ቶዮታ ላንድ ክሩዘር ወደ የትም ቦታ ይሄዳል ግን የነዳጅ ማደያ ሲያይ ይቆማል በማለት ይቀልዱበታል። ይሄ መኪና ከሚተችባቸው ሁለተኛው ነገር የዋጋ ውድነት ነው። የትኛውም ላንድ ክሩዘር ለመግዛት ውድ ነው። በተለይ ደግሞ አዲሱን 70 ሲሪስ እና 300 ሲሪስ። በ2026 አዲሱ ላንድ ክሩዘር 70 ሲሪስ በዓለም ገበያ ላይ ወደ $48,000 የሚሸጥ ሲሆን በሀገራችን ደግሞ ከ20 ሚሊዮን ብር በላይ ዋጋ አለው። አዲሱ ላንድ ክሩዘር 300 ሲሪስ ደግሞ ከ85,000 እስከ $100,000 በላይ የሚያወጣ ሲሆን በሀገራችን ገበያ ከ40 ሚሊዮን ብር በላይ ይጠራል።
አስቡት 40 ሚሊዮን ብር። ይሄ መኪና ከሚተችባቸው ዋና ነገሮች ውስጥ ሶስተኛው ፈጣን አይደለም ተብሎ ይተቻል። ላንድ ክሩዘር 300 ሲሪስ ፈጣን ያልሆነ መኪና አይደለም። እንዲያውም ከ0 ወደ 100 ኪሎ ሜትር በሰዓት ለመድረስ በአማካይ ከ6.7 እስከ 7 ሰከንድ ብቻ ይፈጅበታል። በእርግጥ ከ2.5 በላይ ቶን ክብደት ላለው እና ለኦፍሮድ ታስቦ ለተሰራ መኪና በጣም ጥሩ አፈጻጸም ነው። ሆኖም ከሌሎች ኤስዩቪዎች ጋር ሲነጻጸር ትንሽ ስሎ ነው። ለምሳሌ BMW X5 ከ0 ወደ 100 ኪሎ ሜትር ፐር አወር ለመድረስ 5.5 ሰከንድ ብቻ ይፈጅበታል። መርሴዲስ ቤንዝ GLE 450 እንደዚሁ 5.5 ሰከንድ ብቻ ይፈጅበታል። በአጠቃላይ ላንድ ክሩዘር ከሚተችባቸው ነገሮች ውስጥ ከፍተኛ የነዳጅ ፍጆታ፣ ውድ ዋጋ እና ከፍተኛ ፍጥነት አለመኖሩ ቢሆንም ቶዮታ ሁል ጊዜ ለፍጥነትና ለውበት ሳይሆን ለጥንካሬና ለረጅም ዘመን አገልግሎት ቅድሚያ በመስጠቱ ዛሬም በዓለም ላይ በጣም ተወዳጅ ከሆኑ መኪኖች አንዱ ሆኖ ቀጥሏል። የእናንተ ፌቨራይት ሲሪስ የትኛው እንደሆነ ኮሜንት ላይ ጻፉልኝ። እንዲሁም በቀጣይ እንዲሰራላችሁ የምትፈልጉትን ነገር አሳውቁኝ። ደግሞ ሰብስክራይብ ማድረግ እንዳይረሳ።